የማይሞተው የማይበላው አንድ አምላክ ብቸኛው የማይተኛ የማይንቀላፋ እሱን ብቻ አምላክ ነው የምታመልኩት። ወደዚህ ከመጣችሁ ወደዚህ አይነት ሃይማኖት ነው የምንጠራችሁ። ጥሪ የምናደርግላችሁ አንድን አምላክ ወደ ማምለክ ነው። ብቻውን የሆነ አምላክ አንድ አላህ ፈጣሪ የሆነ ሰማይና ምድርን ያስገኘ ይህችን ምድር ሲዘረጋት ሰማይን በዚህ መልኩ ሲዘራት ማነው አንድን አምላክ ያገዘው? ከጎኑ ሌላ አምላክ አለ ወይ? ሁለተኛ አምላክ ሶስተኛ አምላክ ከጎኑ አለ ወይ? አልነበረም። ብቻውን ነበር። ማን ከጎኔ ነበር ይላል። ይህችን ምድር ሲዘረጋት ሰማይን በዚህ መልኩ ሲዘራት ማን ከጎኔ ነበረ? ብቻዬን ነበር የዘራሁት ይላል። ስለዚህ ሊመለክ የሚገባውን ብቻውን ነው። ወደ እስልምና ከመጣችሁ አንድ አምላክ ነው የምታመልኩት። ለአምላክነቱ ብቻው ለመሆኑ ሙሉ ማስረጃ አለ ማለት ነው። አላህ ሱብሓነሁ ወተዓላ በቁርአን ሱረቱ ጣሃ ላይ 20ኛው ምዕራፍ ላይ እንዲህ ይለናል፣ ኢነኒ አነላሁ እኔ አላህ ነኝ፣ ላኢላሃ ኢላ አና ከእኔ በስተቀር ሌላ በእውነት የምንመለክ አምላክ የለም ብሎ በቁርአን ግልጽ አድርጎ ይነግረናል ማለት ነው። ወደ እስልምና ከመጣችሁ አንድን አምላክ